ይነድፉኛል ስሞከር ምናምን ይዤ ነው አባቴን የሚያግዘው ሲነድፉኝ በጣም ነው የምፈራ ግን ማር ከበላው በኋላ ንድፉን ድረሳለሁ አባቴ ከድሮ ጀምሮ ነው የሚያረብ እሱ እኔም ብቻ ሳይሆን ሁሉም ፋሚሊ ነው የሚያስተምረው አብረን እንዲያለን በግድ ማለት ነው ካልሄዳችሁ ማራት በሉ ምናምን ይያለ ከዛ በኋላ የግድኛ ማር ለማብላት ይቃውን ይዘን ከሱ ጋር እንሄዳለን ብዙ ይቃለ ማለቴ አባቴ ገበሬም ቢሆንም በደንብ ቴክኒካሊ አይጠቀምም እኔ እሱን ደግሞ እንትን ሞደርን አድርጌ ለመጠቀም አግሪካልቸር ሪሌትድ ፊልድ ነው የፈለኩት አሁን መስራት አልጀመርንም የጀመርነው እንጂ ገና አሁን ከኮሌጅ መጨረሻችን ትምርታችን መጨረስ ቅርብ ጊዜ ነው የገጠር ህይወት በጣም ደስ ይላል ጧት ስነሳ ፀሐይ ሲወጣ የከተማ ሰው የሚለው የገጠር ሰው ያልተማረ ሰው ነው ብሎ ያስባሉ ግን እነሱ ናውሌጅ አሉ መጣፍጥራችሁ ናውሌጅ አላችሁ አሁን አባቴ ንብርባታ ነው እኔም በፊት ከሱ ነው የተማርኩት ከዛ በኋላ ነው ኮሌጅ የተማርኩት እንጂ ከሱ ነው ያገኘሁት እነሱ ናውሌጅ አሉ ግን ያልተማረ ሰው አይባሉም ከገጠር ውጪ ሌላ ቦታ መኖር አስፈልግም የንፋስ ልጅ ቢኖር ይሄ በጣም ያኮራኝ